ናት። ኦኬ ልረዳል ተረድቼም ዝም አልኩ። እኔም ተሰደብኩ። ኦኬ እሺ እኔ ጋር ስለተጠጋች ኦኬ እናት ናት እሷ አሳድጋት ወይ እሷ ከእሷ ቤት ወጥታ እኔ ጋር ስትሆን ያለውን ስሜት ተረዳው። ኦኬ እናት ናት በሚለው ተረዳው፣ ዝም አልኩ። ያ ሁሉ ትዕግስትም የመጣው ከዛ ነው እንጂ ማንም ከመሬት ተነስቶ እኔ ሊሰድበኝ አይችልም። ለምን ምንም ማንንም አልሰማውም። ሲጀመር ቢሰድበኝም እኔ ጋር የሚያገናኘውም ነገር የለም። ጫፌንም ሊነካኝ አይችልም። ከህይወቴ ጋር የሚያገናኘው ነገር የለም። እዚህ ጋር ግን የተፈጠረው በእኔ ጋር የሳምሪ የእኔ ጓደኛ ሆና የጓደኛዬ እናት ስለሆነች ኦልሬዲ ተዛምዳችኋል። ኦልሬዲ አብራችሁ የምትሆን ከሆነ ልጅም ከወለዳችሁ አብራችሁ በቃ አንድ ሰው ከተዛመደ ተዛመደ ነው። ስለዚህ ያንን በማሰብ እኔ ካሁን ይሻላል፣ ካሁን ንዴቷ ይበርድላታል፣ ካሁን ትዕግስቷ ይበርድላታል በሚለው ከአንዴም 2-3 ቤታቸው እንግዲህ ሄጄም ቤቷም ተታርቀን ቁጭ ብለን በዓልንም አሳልፈን ብዙ ነገር አሳልፈናል። ይሄ ሁሉ ደረጃ ሄጄ ማለት ነው። ግን በመሀል ሁለቱ በሚጣሉበት ሰዓት እኔ እናትሽ ጋር አትሂጂ ሳይሆን እናትሽን ስደቢ፣ እናትሽን እንደዚህ አድርጊ፣ እናትሽን እንደዚህ አድርጊ። ሳምሪም የተሳደበችውም ነገር የለም። እናትሽን እንደዚህ አድርጊ እያልኩ አላወራውም ነበር እስከዛሬ እና እኔ በዛ ሰዓትም እናንተም የተወሰናችሁ ሰዎች እኔንም ስትወቅሱኝ ነበር። እናትና ልጅ አለያየ። እኔ አይደለም ያለያዩዋቸው፣ እግዚአብሔር ፈቅዶ ተገናኘን። ሳምሪ በፍላጎቷን የወጣችው፣ እኔ አስገድጃት አይደለም የወጣችው። ስለዚህ ሳምሪንም ቤት ቁጭ አድርጌ እኔ እየመከርኩ እናትሽን ስደቢ፣ እኔም እናት ያለኝ ሰው ነኝ። በሰላም በጥሩ ቤተሰብ በክብር በጥሩ ስርዓት ያሳደጉኝ ቤተሰቦች ያሉ፣ እናቴም እንደዚህ አይነት ስብዕናም አስተሳሰብም አመለካከትም የላትም፣ እኔም ሊኖረኝ አይችልም። ማንም እኔ ሳምሪን አንድ ቀንም እናትሽን ስደቢ፣ እኔ እንደውም ይቅርታ ጠይቂያት አውሪያት፣ ችግር የለውም። እኔ የራሴ ጸባይ፣ የሰው ልጅ የራሱ ጸባይ ያለው እና እኔ ደግሞ የኔ ጸባይ ትዕግስተኛ ነኝ። በጣም ሲበዛ አንድ ሰው የሆነ መጥፎ ነገር ሲያስብ ቶሎ እኔም መጥፎ ነገር ሳይሆን ማስበው ኦኬ ይሄን እንደዚህ ለማገናዘብ ትንሽ አይምሮዬን ትንሽ አገናዝቤ ነው ከዛ በኋላ ወይ ምላሽ የምሰጠው። በቃ ይሁን ችግር የለውም እያልኩ በቃ ይሄ ቶሎ ፈጥኖ የሚመልስ ሰው ይሄ እሳትን በእሳት ሳይሆን እሳትን በውሃ እንደምታጠፉት ልክ እኔ መጀመሪያ ሳምሪም አግሬሲቭ ናት። ሳምሪም ራሷ ግን እኔ ሳምሪን ተይ እናትሽ ናት፣ ምንም ቢሆን ተታረቁ። ያንንም ደግሞ በምስክር በማስረጃ ሁሉ ነገር በማስረጃ ሁሉ ነገር እንግዲህ በተግባርም አሳይቻለሁ። ለምን ቤቷም ሄጄ ተሰድቤም ሳምሪም ተሰድባ ችግር የለውም ይሁን ብዬ ቂምም ሳልይዝ ምንም ሳልይዝ በሰላም አብሬ ቤታቸው ገብቼ እሷንም አክብሬ ብዙ ነገር አሳልፌያለሁ። ስለዚህ ዝም ብዬ አይደለም እያወሩ ያለሁት፣ ሁሉ ነገር በተግባር አድርጌዋለሁ። እና እኔም ደግሞ የጂጂን ለማጣላት ከሳምሪ ጋር ለማጣላት አላማ ቢኖረኝ እንደዛ ቢኖረኝ ኖሮ እሷ ቤትም ባልሄድኩ ኖሮ እኔም የእሷ ጠላት ሆኜ እኔ እሷንም ማሳደድ አያቅተኝም። ገባችሁ? አሁን ልክ እሷ እኔን እንደምሰድበው እንደ ጠላት እንደምትሳደበው ብዙ አይነት ያላንቋሸሸችኝ ነገር የለም። ለሱ እኔ ራሴ በሚሄድበት መንገድ እሄዳለሁ። እና ዛሬ ዋነኛው ይዤ የመጣሁት ለእናንተ ግልጽ ለማድረግ ያህል ይሄ ነገር የተፈጠረው አጠቃላይ በእኔ በኩል ያለውን ነገር ግልጽ አድርጌ ስቲላው እኔ እየተሰደብኩ ስለሆነ እኔ የራሴን የምናገረውን ተናግሬ ከዛ በኋላ የእኔና የእሷ ጉዳይ በህግ ብቻ ይፈተዋል ማለት ነው። ከዛ በኋላ ማስፈራራት ብትሄድ በአሁኑ ሰዓት እንደውም እያስፈራራችም ነው፣ እንደሰማሁት ከሆነ በጣም እያስፈራራሽ ነው። እኔ አሁንም መክርሽ እስከዛሬ ታግሼሻለሁ፣ ከዚህ በላይ ልታገስሽ አልችልም። እና እኔ የአንቺ ስድብ እኔ ላይ አይለጠፍም። እውነቱን ለመናገር እኔ ከምንም ስለማልቆጥረው ነው። አንድም ቀን እኔ ተናድጄ መልስ ወጥቼ የሰው ልጅ ስሜታዊ ሆኖ መልስ ሊሰጥ ይችላል። ግን እኔ እንደዛ አይደለም ማድረገው። ዘመድ ናት፣ ምንም ቢሆን ልጆች ወልደናል፣ የሳምሪም እናት ናት በሚለው ክፉ ቃል ሳልናገር እሷ ቤትን በምገባ ሰዓት እኔ እሷን አንድ ቀን ወጥቼ ስላልተሳደብኩ እኔ ውስጤ ምንም አይነት አንድ ሰው ተሳድባችሁ አጠገቡ ስትበሉ ያ ሰው የተሳደበው ሰው ምናልባት ሊሸማቀቅ ይችላል ከተሰማው፣ እንደ ሰውኛ ከተሰማው። እኔ ግን ያ ስሜት ምንም አይነት እኔ ተሰደብኩ እንጂ አልሰደብኩም። ስለዚህ ሰውን አልጎዳችሁ ተጎዳችሁ እንጂ ያ ሰው ነው እናንተን የሰደባችሁ። ስለዚህ እኔ ምንም አይነት ጠባሳ እኔ ላይ የሚጨርበት ነገር የለም እና ምንም አይነትም ነገር ለተንኩል ለመጥፎ ያረኩት ነገር ስለሌለ ሁሌ ንጹህ ነኝ። እኔ ገባችሁ? ምንም ከዚህ ጣጣ ውስጥ እኔ ምንም አውቄ ሆን ብዬ ያረኩት ነገር የለም። ስለዚህ አሁንም ልተወኝ አልቻለችም። 7 ዓመቱ ሙሉ እስቲላው በሰላም እየኖርን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው
ይሄ ሁሉ ታግሼ ዝም አልኩ። ቤተሰቤን፣ እናቴን፣ እህቴን ሁሉንም ስትሳደብ ነበር። ይሄ ሁሉ በትዕግስት አልፌ ዝም ብያለሁ። አሁንም ግን የተፈጠረውን ኬዝ እንደሰማሁት ከሆነ ሁለት ሰዎች አሜሪካና ያው ኤሮፕን ያለው መሰለኝ ልጁ ሁለቱ በተፈጠረው ጉዳይ ደግሞ ድጋሚ የእኛን ታሪክ አስገብታ እኛንም እኔን እያነሳች በሆነ ነገር በተፈጠረ ቁጥር እኔን እያነሳች ትሳደባለች፣ ስሜን እየጠራች ትሳደባለች። እዚህ ሀገር ደግሞ እኔ እማላቅ መስሎች ከሆነ የትም ዓለም ላይ ኑሪ አንድን ሰውን የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን የምጋፈጠሽ በህግና በህግ ነው። ከዚህ በኋላ በህግ ነው የምንጨርሰው። አሁንም የምመክርሽ ከዚህ በኋላ ስሜን እየጠራሽ እንዳሰድቢ አስጠነቅቅሻለሁ። አይ መሳደብ ነው የምፈልገው፣ ምንም አታመጣም፣ እንደውም ትፈራኛለህ ምናምን ብለሽ ነው ያወራሽው። ችግር የለውም፣ ህግ ያለበት ሀገር ነው እየኖረን ያለ ነው። እኔ በህግ ነው የሚሄደው፣ በህግ ሄደን በህግ የምንጨርሰው ይሆናል። አንቺ ትልቅ ሰው ነሽ፣ ከአንቺ ጋር እኔ ምንም ሰጣ ገባ ውስጥ የምገባበት ነገር የለም። ከአንቺ ጋር ቁጭ ብዬ የምመላለስበት ነገር የለም። እንደዚህ አይነት ማንነትም ስለሌለኝ ቤተሰቤን ተሳድበሻል፣ እኔን ተሳድበሻል፣ ልጆቼን ተሳድበሻል፣ ሳምሪንም ተሳድበሻል። ያው እናትሽ ናት፣ ግን ምንም እናትሽ ስለሆነች አንቺ ለምን እሷን ሰደብሻት ብዬ መከራከር የምችለው ነገር የለም። ግን አንቺ የያዝሽው ነገር የሰው ልጅ ዝም ሲልሽ ሲታገስሽ ሊገባሽ ይገባ ነበር። ምንም አይነት ትዕግስት ለአንቺ መስሎ አይታይሽም፣ አይገባሽም። እና እኔ የመጨረሻ ትዕግስቴ ከዚህ በላይ አንቺን የምታገስበት ነገር የለም። ለምን ካሁን የሰው ልጅ 7 ዓመት ታግሰው ምንም የማይስተካከል ከሆነ አሁንም ጸጥ ብለሽ ከመቀጠል ውጭ ምንም የምትፈጥሪው ነገር ስለሌለ የምታቆሚ ነገር ስለሌለ የተረዳሁት ነገር አሁን ፈርቼ መስሎ ከተሰማሽ እንግዲህ በተግባር